በሉ እናንተ እግረኛውን ስትሳደቡ የነበራችሁ ማለት ነው። በሉ ይቅርታ ጠይቁ። ከምር ደግሞ ማለት ነው የምትሳደቡ ሰዎች ሰው እንዴት እኔ ደግሜ ለመናገር ራሱ በጣም ይከብዳል። በጣም ብዙ ነገር ነው የተሳደባችሁት ስድብ። ግን እንደዚህ ሰው አትሳደቡ። ሰው ስትሳደቡ ማለት ነው አስቡ፣ መጀመሪያ አስቡበት። በነገራችን ላይ አይደለም ቀርቶ በቪዲዮ ወታችሁ የምትሳደቡ ኮሜንተሮች ራሱ ብዙ ትዳር ብዙ ነገር እንደምታበላሹ ወቁ። በኮሜንተሮች ምክንያት በጣም ብዙ ሰዎች ችግር ውስጥ የገቡ በጣም ብዙ ሰዎች አሉ። ኮሜንተሮችን ቢሆን አስቡበት፣ ስትናገሩ አስቡበት። በነገራችን ላይ ተክለ ሃይማኖት በጣም ጎበዝና ጠንካራ ሰው ነው። የሆነ ሰው ስድብ አይሰብረውም፣ ጎበዝ ነው። ቢሆንም ግን ሰው ነው። ስለዚህ አስቡ፣ ስትናገሩ አስቡ። ዶክተር ሶፎንያስ ደግሞ ጸበል ነው አሉ። ዶክተር ነው ምንድን ነው? ጋዜጠኛ። ጸበል ቦታ ማለት ነው የወንጀለኛ መደበቂያ አይደለም። መጀመሪያ ቤተ ክርስቲያን ራሷ የምትቃወመውና በፍጹም የምታወግዘው ነገርን ሰርቶ ቀጥታ ሕግ ሳይጠይቀው ወደ ጸበል ቦታ የመሄድ መብት የለውም። ስለዚህ ሕግ ሊይዘው ይገባል መጀመሪያ ማለት ነው። እና ተገቢ አይደለም። ይሄ ከማህበረሰብ የወጣ ብቻ ሳይሆን በጣም ከሰውነት ተራ የወጣ ስራ ስለሆነ ሊያስቡበት ግድ ነው። እና ደግሞ አሁንም ማለት ነው ያላመናላችሁ አሁንም ሰውየውን ልትከላከሉለት። ወይኔ እኔ በጣም እየተገረምኩ ነው። ኢትዮጵያ ውስጥ ያላችሁ ሰዎች ማለት ነው፣ ኢትዮጵያውያኖች ጠቅላላ ማለት ነው ማሰብ ነው እንዲያቆማችሁት። ግን ምን ሆናችሁ ነው? እንዴት ነው አሁንም የምትጠራጠሩት? በጣም እኮ ግን ብዙ ታዋቂዎች በጣም ብዙ ሰዎች እኮ አዲስ አበባ ውስጥ እንዲህ አይነት ውስጥ ያሉ ሰዎች እኮ አሉ እያሉ ነው። በጣም ብዙ ማለት ነው። ተክለ ሃይማኖት ራሱ ማለት ነው የእግረኛው ሚዲያ ላይ ሄዳችሁ ሁዩ። እሱ ራሱ እኮ ማለት ነው በጣም ብዙ ሰዎች እንዳሉና የስሚ ሰውየው ዶክመንት እንዳለው እየተናገረ ነበር። እና ለምንድን ነው ይሄንን ግብረ ሰዶማዊነት የሚያስፋፋ ሰውዬ የምትደግፉት? ያማችኋል እንዴ? ሰውየው በስነ ስርዓት ሕግ ሊጠይቀው ይገባል። ሁላችሁም ኢትዮጵያውያን ደግሞ በአንድ ቃል በአንድ ድምፅ ሆናችሁ ይህንን ግብረ ሰዶም መቃወም ግድ ነው። መቼም ቢሆን ኢትዮጵያ ውስጥ እንዲህ አይነት ነገር መደረግ የሌለበት ነገር ስለሆነ ማለት ነው። እና እንደዛ ምላችኋለሁ። የት ጸበል እንዳለ ደግሞ የሶፎንያስን ነገር አጣሩ።